ስለ ሁለት ነገሮች ዛሬ እናገራለሁ። ልብ ብላችሁ ስሙኝ። ስለ ሁለት ነገሮች እነሱም ምንድናቸው? ሞኝ ወይም ብልጥ። በሰውኛ አባባል እከሌ እኮ ሞኝ ነው፣ እከሌ እኮ ብልጥ ነው ስለሚባሉ ነገሮች አጠር አድርጌ እውነታውን የያዘ ነገር እነግርሃለሁ። ልብ ብለህ ስማኝ። ሰብስክራይብ፣ ሼር፣ ላይክ አድርግ። ሁሉም ሰው ይስማው። ይጠቅማል። ለራስ ለግልህ ህይወት ይጠቅማል፣ ለድርጅት ይጠቅማል፣ ለምትፈልገው ነገር ሁሉ ይጠቅማል። ሞኝ ምን አይነት ነው፣ ብልጥስ ምን አይነት ነው የሚለውን በደንብ አድርጌ ቁልጭ አድርጌ በተረዳሁት መጠን አስቀምጥላለሁ። ግትር ብለህ እንዳትሄድ ያደርግሃል። አንድ ቦታ ተቸክለህ እንድትቀር አያደርግም። አሁን የምነግርህ ለምን ዘመኑን መጽሐፍ ቅዱስ እንኳን ምንድነው ዘመኑን ዋጁት ነው እኮ የሚለው። ዘመኑን ጊዜውን ዋጁት ይላል። ትናንትና ባረስክበት ዛሬ አታርስ። ትናንት ከትናንትና ወዲያ እየቆፈርክ ነበር። ከዛ ደግሞ በበሬ ማረስ ጀመርክ። በበሬ ስታርስ ቆይ፣ አሁን ደግሞ በትራክተር ነው የምታርስ። አንድ ቦታ ተቸክል አይደለም ያለው። እንደ ዘመኑ አብረህ ትንቀሳቀሳለህ። እኔ የወሰንኩት ያደረኩት ይሄ ነው፣ ከዚህ ንቅ አልልም አትልም። ይሄ ሞኞች ናቸው። ብልጦች ይሄን ያደርጉ። ብልጦች ዘመኑን ይዋጃሉ። ብልጦች አካሄዳቸውን ያሉ። ብልጦች ቀናትን ያሉ። ከዛሬ እንኳን የነገው ምን እንደሚመስል ያስባል። ምን ብልጥ ማለት ይሄ ነው። ስለዚህ ሸር አድርግ። ይጠቅማል። እንግዲህ ብዙ ጣጣ አላበዛም። ዋና አንኳሩን እነግርሃለሁ። ብልጥና ሞኝ ማን ነው የሚለውን በተግባር በተጨባጭ ነገር አሳያለሁ። በሞኝ ጎራ የመጀመሪያው የሞኝ ጎራ ማን ነው የሚለው እንግዲህ ከድርጅት አንጻር ምንድነው ኦነግ የተባለ ድርጅት ከተመሰረተ 60 እና 70 ዓመት የሆነው ኦሮሞን ነፃ አወጣለሁ፣ ኢትዮጵያን በታትናለሁ፣ ኢትዮጵያን ከፋፍላለሁ ብሎ የተነሳ 60 ዓመት ሙሉ ጫካ ለጫካ የሚንከራተት መስራቾች እንኳን ጠፍተው ሞተው ስማቸው ከመዝገብ እንኳን ተሰውሮ ግን እሱ ኦነግ የተባለው ድርጅት የዛሬ 60 ዓመት በተነሳበት አካሄድ እንዴት ነው አንከር አድርጎ በተነሳው መሰረት እስካሁን ድረስ ተቸክሏል። ኦነግ ተቸክሏል። 70 ዓመት 60 ዓመት መጀመሪያ ይዟት በተነሳችው ዘመኑን አልዋጀ፣ ጊዜውን አልዋጀ። አሁንም ሰው ይገላል፣ አሁንም ሰው ያርዳል፣ አሁንም ይዘርፋል፣ ይሞታል፣ ይገደላል። ኦነግ የተባለ ድርጅት 60 ዓመት ሙሉ እየተንከራተተ ያለ ድርጅት። ይሄ ማን ነው ብትለኝ ሞኝ፣ ዘመኑን ያልዋጀ፣ አንድ ቦታ ተቸክሎ የተቀመጠ ንቅንቅ የማይል ከዚህ ቦታ ሞታታለው ያለ እየሞተ ያለ ኦነግ የተባለ ድርጅት ከሞኝ ጎራ የሚሰለፍ ነው። ሌላውስ ህወሓት የተባለ 7 ነው። ጫካ ውስጥ ገቡ፣ ተማማሉ፣ ወሰኑ። ታላቋን ትግራይ እንመሰርታለን አሉ። እንዲህ እናረጋለን ብለው ወሰኑ። ማኒፌስቶ ቀረጹ። አማራን እናጠፋለን፣ እንደዚህ እናረጋለን ብለው ያንን ወሰኑን አስቀመጡ። ይሄው እስከ ዛሬ ድረስ 40 ዓመት ሙሉ እየገደሉ እየሞቱ አሉ። ከዛ ነቅነቅ ሳይሉ ህወሓት እኮ እንዴ በኦነግ አኳያ ሲታይ ስልጣን እኮ ይዞ ነበር። 27 ዓመት ስልጣን ይዟል ህወሓት የተባለ ድርጅት 27 ዓመት ስልጣን ይዞ። ግን ከዛ ማኒፌስቶ መጀመሪያ ከቀረጻት መጀመሪያ ካወጣት ነገር ከዛ ፈቀቅ አላለም። ዘመኑ ምን ይፈልጋል፣ ጊዜው ምን ይፈልጋል፣ ያለው ሁኔታ ምንድነው ብሎ ግራና ቀኙን አላይም። ያችን ብቻ እንደ ጋሪ ፈረስ ይዞ በዛች ላይ ነው ያለው። እናስ ጠቀመው ወይ ንገሩኝ እስቲ። ህወሓት ተጠቀመ ወይ?
27 ዓመት ስልጣን ይዞ ኢትዮጵያን እየገዛ እያለ ከዛ ነገር ፈቀቅ ባለማለቱ ተበታተነ። የጨው ዘር ሆነ። ርዝራዥ ነው አሁንም ያለው ርዝራዥ ከዚያ ነገር አልወጣም። ዘመኑ ምንድነው የሚፈልገው? ጊዜው ምንድነው የሚፈልገው? ዓለም እየሄደች ያለችበት ሁኔታ ምንድነው ብሎ እኮ ግራና ቀኙን አይቶ እንዲገለበጥ አላለም። ቂጣ እኮ ሲገለበጥ ነው እንጂ ካልተገለበጠ እርር ብሎ ለምንም አይጠቅምም። ከተገለበጠ ግን ይጠቅማል፣ በስርዓት ይበስላል። ስለዚህ እንትን ማን ነው ህዋት የተባለ ኦነግ የተባለ በአንድ ቦታ ተቸክለው ያሉ ወደዚህም ፈቀቅ የማይሉ ድርጅቶች ናቸው። እልቂት፣ ለኢትዮጵያ መውደም፣ ለኢትዮጵያ እንደዚህ ምስቅልቅል፣ እነዚህ ሁለት ድርጅቶች ናቸው። በድርጅት ደረጃ ነው የምልህ። በጥቃቅን ደረጃም እኮ አለ እንደዚህ አይነት። አንተ በጥቃቅን ቁጭ ብለህ በማህበር ወስነህ ምን ብለህ ይሄ ነው ብለህ ከዛ ነገር ፈቀቅ አልልም ብለህ እየሞት እየወደቅ እያለህ እየመነመንክ እያለህ ኖ ይሄ ነው ህጌ፣ ይሄ ነው ያወጣሁት፣ በዚህ መሰረት ነው፣ ከዚህ ውጭ ንቅንቅ አልልም ብለህ እዛው ተቸክለ ያለህ አለ። በድርጅት በለው በግለሰብ በለው በምን በለው የኔ አቋም ይሄ ነው በቃ ብለህ ቁጭ አልክ። ዘመኑን የማትዋጅ ዘመኑ ምንድነው የሚፈልገው ብለህ ሳታይ የተቀመጥካለህ። ግን እየሞትክ ነው። ምክንያቱም እዛ ቦታ ነው ተቀምጠ። ዘመኑ ሄዷል፣ ጥሎ ሄዷል። በድርጅት ደረጃ ነው እስካሁን የነገርኩ። በድርጅት ደረጃ በግለሰብ ደረጃ ብልጥ የምንላቸው የግለሰብ ደረጃዎች ብልጥ ሩቅ ይሄዳል። ወደኋላ ሩቅ 500 ዓመት 400 300 ዓመት ወደ ኋላ ሩቅ ይሄዳል። ከዛስ ተምሮ ይመጣል። ሩቅ ወደፊት ይሄዳል። ያልማል፣ ያቅዳል፣ ይወስናል፣ ከትቦ ያስቀምጣል። እየተረዳኸኝ ነው ወይ? ብልጥ የተባለ ለምንድን ነው መጽሐፍ ተጽፈው የሚቀመጡት? ለምንድን ንገረኝ። ታሪክ ተጽፎ የሚቀመጠው ለምንድን ነው? እንድትማርበት እኮ ነው። ትክክል ካልሆነ ከዛ ነገር አንተ አሻሽለህ እንድትጠቀምበት እኮ ነው እንጂ ለእንትን አይደለም ተጽፎ ተቀመጠ የሚባል። ስለዚህ ብልጥ የሆነ የተማረ ወደኋላ ሩቅ ይሄዳል፣ ዲግ ያረጋል፣ ይመረምራል፣ ይያል፣ ከዛ ይመለሳል። ተምሮ ከዛ ብዙ ነገር ይዞ ይመጣል። የሚጠቅመውንም የሚጎዳውንም አይቶ አገናዝቦ ይመጣል። እንደገና ወደፊት ሩቅ ይሄዳል። ለልጅ ልጁ ለሚመጣው ትውልድ ሩቅ ይሄዳል። ይከትባል፣ ይጽፋል፣ ያቅዳል፣ ያልማል። ብልጥ ሰው እንደዚህ ነው። ብልጥ የምንለው እንደዚህ አይነት ነው። ሩቅ ይሄዳል፣ ተምሮ ይመጣል። ሩቅ ይሄዳል፣ ያቅዳል፣ ያልማል፣ ያስቀምጣል። ይሄ ነው ሩቅ ሄደ የምንለው። ብልጥ የምንለው ይሄ ነው። ሞኝ የሚባለው ባለበት ተቸክሎ በቃ ሙጭጭ አድርጎ ህፃን ልጅ በአገር ቤት ወንዝ ሲሻገሩ ምን ሲሉ ቀለበታቸው ያው ሰላቢ ነገር አለ ይባል። ከዛ ቀለበታቸው ለህፃኑ እንዲፈልቀው ያ እድሜ ቤትን በስንት መከራ ነው እንቅልፍ እንኳን ወስዶት አይለቃትም። የሚገርማችሁ ሙጭጭ በቃ ሞኝ ማለት የያዛትን ነገር ምንም የኔ አቋም ይሄ ነው። ከዚህ ንቅንቅ አይደለም። ዛሬ በበሬ ነው ማርሰው፣ አሁንም ዛሬም በበሬ ነው ማርሰው፣ ነገም በበሬ ነው። ይሄ ዓላማ ነው። ሞኝ በቃ ያለ የለም ብላል። በቃ በዚህ ዘመን እኮ እንደዚህ ነበረ እንዴ፣ ዛሬ ዓመት እኮ እንደዚህ ነበረ፣ የዛሬ 10 ዓመት እኮ እንዲህ ነበረ። በእግሬ ነው የምሄደው፣ አልንቀሳቀስም፣ አልገላበጥም። በቃ ያ ሞኝ ማለት ይሄ ነው። ዘመኑን የማይዋጅ ጊዜውን የማይዋጅ አንዴ እንደ ጋሪ ፈረስ የያዛትን ነገር ሙጭጭ አድርጎ ከዚያ ነገር ፈቀቅ አይልም። በድርጅትም በግለሰብም ደረጃ እመነኝ፣ ሞኝና ብልጥ ልዩነታቸው ይሄ ነው። አንተ
ሞኝ በቃ ሞኝ ነው። ሁልጊዜ ሞኝ የሚባለው ሞኝ የያዘውን አለ ወይ እሱ እኮ አንዴ ከወሰነ አይለቅም። ይሄ ያጠፋል እንጂ አያለማህም። ጊዜውን መዋጀት አለብህ። ዘመኑን መዋጀት አለብህ። ትናንትና እንጀራ ትበላ ነበር፣ ያ እንጀራ ዛሬ ደግሞ ከእንጀራ የተሻሻለ ከመጣ እሱም መብላት አለብህ። እኔ ከእንጀራ ውጭ አልበላም፣ እኔ ከሀገር ባህል ልብስ ውጭ አልለብስም ኢትዮጵያነት ብለህ ሁልጊዜ በአውጀዲ ተጠቅልለህ አትኖርም። ሱፍ ትለብሳለህ። በበረባሶ ስትሄድ የነበረው ዛሬ ዘመኑን ዋጀና ቆዳ ጫማ ስኒከር መጣ፣ እሱን ተጫምተህ ትሄዳለህ። ብልጥ ማለት ይሄ ነው። ዘመኑን የሚዋጁ መጽሐፍ ቅዱስ ዘመኑን ዋጁት ይላል አይደል እንደ መጽሐፍ ቅዱስ ዘመኑን ጊዜውን ዋጁት ይላል። አንተ ግን ትናንትና በከተብከው ትናንትና አሁን የቀበሌ በሉ የእድር በሉ የማህበር ምናምን በሉ ይሄ ህጋችን ይሄ ነው ይልና ይከትባል። ከዛ አልወጣም። አይሻሻልም፣ አይሆንም። ይሄ ነው ሞኝ፣ የሞኞች የሞኝ ጅራፍ። ከዛ ይጣላል። ግብ ግን የለም ይሄ ነው የከተብነው የህግ ያረቀቅነው ይሄ ነው። በዚህ ነው የምንሄደው፣ ከዚህ ውጭ አንሄድም። አራታው ግብ የሚጠቅመንን እኮ ነው። ይሄን ምን አይሆንም። ይሄ ነው ህጋችን። ከዚያ አንንቀሳቀስም። ቤት ውስጥም የኔ ቤት ይሄ ነው። ቤት የሚተዳደረው በዚህ መልክ ነው። ከዚህ ውጭ ሌላ ቤት የለም። ሌላ ባለቤቱ የለም። እንዲህ እኮ ነገር አለ እንዲህ የለም። የቤታችን ስርዓት ይሄ ነው። ከዚህ ውጭ አንሄድም። እዛው እየደቀቅ እየከሰምክ ትሄዳለህ እንጂ አንድ ወደ ላይ ከፍ አትላት። ዘመኑን ካልዋጅህ እንደ ህዋት ተበታተህ ትጠፋታለህ። ዘመኑን ካልዋጅህ እንደሆነ ግዛው ተቸክለህ እየገደልክ እየሞት እዛው የልጅ እያየ ትኖራታለህ እንጂ ምንም ነገር አታመጣም። እዛው ላይ ተቸክለህ ትቀመጣለህ። መጽሐፍ ቅዱስ እንኳን ዘመኑን ዋጀው ነው የሚለው። ዘመኑን ዋጅ ነው የሚልህ። ዘመኑን ካልዋጀው ያንተ ሰውነት ያንተ ብልጥነት ምንድን ነው? ባለበት የምትሄድ ከሆነ ምንድን ነው? ስለዚህ ሞኝና ብልጥ ልዩነታቸው ነው። ብልጥ ያስባል፣ ያቅዳል፣ ግራና ቀኙን ያያል፣ እንዲህ ይላል። እንዲህ ምንድን ነው እየሆነ ያለው? ምንድን ነው በቤቴ ምን እየሆነ ነው ያለው? በድርጅቴ ምን እየሆነ ነው ያለው? እያደገ ነው? እየበለጸገ ነው? ወይስ ወደታች እየወርኩ ነው? ምን እያረኩ ነው? ቤቴ እየፈረሰ ነው? ምን እየሆነ ነው? ሱቄ ምን እየሆነ ነው? እየፈረሰን እያለቀ እየከሰረ ነው ወይስ እያተረፈ ነው? ያያል፣ ይገመግማል። ምን ይላል? የለም አካሄድን መቀየር አለብኝ። ይሄ ነው ይላል። ሩቅ ይሄዳል፣ ተምሮ ይመጣል። ሩቅ ይሄዳል፣ ያልማል፣ ያቅዳል፣ ያስቀምጣል። ብልጥ ማለት ይሄ ነው እንጂ ባለህበት ተቸክለ የለም ከዚች አልንቀሳቀስም፣ የለም ይሄ ነው ዓላማ፣ እቅድ ይሄ ነው ብለህ እዛው ተቸክለ ካለ እዛው ተቸክለ ትቀራለህ። እመነኝ፣ ተቸክለ ትቀራለህ። ዘመኑን ዋጀው። ካልሆነ እንደው አትበታተናለህ፣ እዛው ተቸክለ ትቀራለህ። ካልሆነ እንደሆነ ግዛው ተቸክለ ትቀራለህ። ሁል ጊዜያችን ይዘህ 70 እና 80 ዓመት ትኖራታለህ። አንድ ነገር ጠብስ አታድርግ። ይሄው ብልጽግና እኮ የህዋት ርዝራዥ የህዋት ቅሴል ሆኖ መጥቶ እኮ ነው ዛሬ ኢትዮጵያን እንዲህ ምስቅልቅል ውስጥ የከተታት። እያረደ እየገደለ ያለ ገና ሲመጣ ህጉን ቀይር አልቀይርም። እንዴት ነው እና ከዚህ ንቅንቅ የለም። አንቀጽ 39 አይቀየርም። ምንም አይነት ህግ የሚሻሻል የሚቀየር ነገር የለም። በዚሁ ነው ይሄው ኢትዮጵያን ለቀውስ፣ ኢትዮጵያን ለሞት፣ ኢትዮጵያን ለረሃብ ዳረገ። አንድ ቦታ መቸከል ይሄን ነው የሚያመጣ። ብትገላበጥስ፣ ብታሻሽለውስ፣ ጊዜውን ብታዩስ፣ የለም ጊዜው ይሄ ነው እንደዚህ ነው ብትልስ መልካም ነገር ይሆናል። መልካም ነገር ይሆናል። አንተ ለሀገራችን፣ ለአንተ ለድርጅት መልካም ነገር ይሆናል። ስለዚህ የሞኝና የብልጥ አካሄድ ይሄን ይመስላል።